እንደምን አላችሁ? የእግዚአብሔር ስም የተባረከ ይሁን። የእግዚአብሔርን ቃል እንዳካፈል እግዚአብሔር እድል ስለሰጠኝ እግዚአብሔርን አመሰግናለሁ። ቁጭ ብዬ መዘምራን እየዘመሩ አንድ ነገር በጣም እያሰብኩኝ ነበረ። ምንድን ነበር እያሰብኩኝ የነበረው? ሁለተኛ የዘመሩት መዝሙር ምን ነበር የሚለው? የሚራራላቸው ይመራቸዋል። እና ኢሳይያስ 49 ላይ ያለ ቃል ነውና እዛ ቃል ላይ ሄደን ስናይ ምንድነው የሚያሳየን? በየመንገዱ ዳር በወቅቱ እንግዲህ እስራኤል እግዚአብሔር ትቶኛል የምትልበት ጊዜ ነውና በየመንገዱ ዳር ግን የሚመገቡትን ነገር ያገኛሉ ይላል። መንገድ ዳር ላይ ምግብ አይኖርም አይገኝም፣ ግን ምግብ ያገኛሉ ይላል። ከዛ ደግሞ በተራቆተ ኮረብታ ላይ ደግሞ መሰማሪያን ያገኛሉ ይላል። ኮረብታ ላይ መሰማሪያ የለም ሜዳ ላይ እንጂ አይደል? ኮረብታ ላይ ሆኖ ያውም የተራቆተ ሆኖ ግን ምን ያገኛሉ ይላል? መሰማሪያ ያገኛሉ። አይራቡም አይጠሙም ይልና ምክንያቱም ሲናገር ምንድነው ይላል? ምክንያቱም የሚራራላቸው ይመራቸዋልና። እና ዛሬ እስቲ ልጠይቃችሁ፣ እግዚአብሔር መልካም እረኛ ነው፣ የሚመራን አምላክ መልካም እረኛ ነው። እና ለዚህ ለእረኛችን አንድ ጊዜ ክብር እንስጣው፣ ምስጋና እናቀርብለት። ክብር ይሁንለት። ሃሌሉያ። እናመሰግናለን ጌታ ሆይ። ዛሬ በፊታችሁ ያለሁት የጸሎት ርዕስ ላካፍላችሁ ነው። ዛሬ በፊታችሁ ያለሁት ቅድም የጀመርነውን የጸሎት ርዕስ ነው ዛሬ የማካፍላችሁ። አንድ ጊዜ ካላስቸገርኩ ቆም ብለን ቆላሲስ መልእክት ላይ ከቁጥር 9 እስከ 14 ያለውን አንብበን እሱን እንካፈላለን። የሐዋርያው የጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ 1 ከቁጥር 9 እስከ 14 እንደዚህ ይላል። ከዚህ የተነሳ እኛ ደግሞ ይህን ከሰማንበት ቀን ጀምሮ እግዚአብሔር የፈቃዱን ዕውቀት በመንፈሳዊ ጥበብና መረዳት ሁሉ ይሞላችሁ ዘንድ ስለ እናንተ መጸለይና መለመን አላቋረጥንም። የምንጸልየው ለጌታ እንደሚገባ እንድትኖሩና በሁሉም ደስ እንድታሰኙት ነው። ይኸው በመልካም ሥራ ሁሉ ፍሬ እያፈራችሁ እግዚአብሔርን በማወቅ እያደጋችሁ ታላቅ ጽናትና ትዕግስት ይኖራችሁ ዘንድ እንደ ክቡር ጉልበቱ መጠን በኃይል ሁሉ እየበረታችሁ ደስ እየተሰኛችሁ በቅዱሳን ርስት በብርሃን ተካፋዮች ለመሆን ያበቃንን አብን እንድታመሰግኑ ነው። እርሱ ከጨለማ አገዛዝ ታደገን፣ ወደሚወደው ልጁም መንግሥት አሻገረን። በእርሱም መዋጀትን በደሙ አግኝተናል። ይህም የኃጢአት ይቅርታ ነው። እኔ የምጠቀመው አዲሱ መደበኛ ትርጉም ነው። እንጸልያለን እግዚአብሔር እንዲናገረን። ሃሌሉያ። እግዚአብሔር ሆይ ተናገረን እንለዋለን። እግዚአብሔር ቃሉን እንዲልክልን እንዲለውጠን፣ ሃሌሉያ። እግዚአብሔር በቃል ወደኛ እንዲመጣ እግዚአብሔር ይናገረን ዘንድ የእግዚአብሔር ቃል ሲመጣ ለውጥ አለ በሕይወታችን ላይና እግዚአብሔር ልቦናችንን እንዲከፍት አእምሯችንን እንዲከፍት ጌታ ሆይ ተናገረኝ፣ ድምፅህን አሰማኝ እንለዋለን። ሃሌሉያ። እግዚአብሔር ሆይ እንድትናገረን እንለምናለን። ሃሌሉያ። ሳትነካኝ አልውጣ ከዚህ፣ ሳትነካኝ አልውጣ ከዚህ። ይፈውስ ይዳሰኝ እጅህ፣ ይፈውስ ይዳሰኝ እጅህ፣ ይፈውስ ይዳሰኝ እጅህ፣ ይፈውስ ይዳሰኝ እጅህ። ነው የሚያጸናኝ የሚያጽናናኝ፣ ነው ከስብራቴ ሚጠግነኝ። ነው የሚያብስልኝ
የልቤን እንባ እጅ ነው ደስታ የሚሰጠኝ ቤት ስገባ። ሃሌሉያ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ቸሩ እረኛችን፣ መልካሙ እረኛችን እናመሰግንሃለን። የምትመራን ከአሁን እስከ ዘላለም እስከ መጨረሻው የምትመራን አምላካችን እናመሰግንሃለን። እግዚአብሔር ሆይ እንዴት አይነት አመራር ያለህ አምላክ ነህ። እግዚአብሔር ሆይ በቃ እኛ የመሰማሪያ በጎች ነን። ጌታ ሆይ በአንተ ምሪት የምንገባ የምንወጣ፣ እግዚአብሔር ሆይ ስለ ምሪትህ እናመሰግንሃለን። እግዚአብሔር ሆይ ስለ ድምፅህ እናመሰግንሃለን። በጎቼ ድምፄን ይሰማሉ እንዳልክ ጌታ ሆይ አንተን እየሰማህ እንከተል ዘንድ ስለወደድክ ስለፈቀድክልን እናመሰግንሃለን። ክብር ሁሉ ለስምህ ይሁን። እነሆ በፊትህ አለን፣ ደግሞ በቃልህ እንድትናገረን በኢየሱስ ክርስቶስም ለመንህ። ከመንፈስ ቅዱስ የሆነ አብርሆት፣ ከመንፈስ ቅዱስ የሆነ መረዳት ጌታ ሆይ በኢየሱስ ስም ለእያንዳንዳችን ይሰጠን ዘንድ ለመንህ። ልጅህን ኢየሱስ ክርስቶስን እንድታከብረው፣ ደግሞ በመንፈስህ ቃልህን በልባችን እንድታትም፣ አንተን ወደ መምሰል እንድትለውጠን በኢየሱስ ስም ለመንህ። ክብር ሁሉ ለስምህ ይሁን በልጅህ በክርስቶስ ኢየሱስ ስም አሜን። አንድ ጊዜ አንድ ታሪክ ሰማሁ። የአንዲት ሴት ልጅ ታሪክ ነውና ትጸልያለች እና የምትጸልየው ምንድነው? ሁልጊዜም ስለራሷ ነው የምትጸልየው። ስለራሷ ትጸልያለች እና ደግሞ የምትጸልየውም አንድ ርዕስ ነው እና የምትጸልየው ምን እያለች ነው? ባል ስጠኝ እያለች ነው እና ሁሌ ይሄ ነው ርዕሷ። እና አንድ ቀን መጋቢዋ ጠራት እና ሁሌ ስለ ራስሽ ነው የምትጸልዩ፣ ያውም አንድ ርዕስ፣ እስቲ ደግሞ ለሌላ ሰው መጸለይን ልመጂ፣ ለሌላ ሰው እስቲ ጸልይ አላት እና እሺ ብላ ሄደች። ከዛ በሌላ ጊዜ ሲገናኙ ለሌላ ሰው መጸለይ ጀመርሽ? አዎ አለች። እና ለማን ጸለይሽ? ለእናቴ ጸለይኩኝ አለች። ምን ብለሽ ጸለይሽላት? ጌታ ሆይ ለእናቴ አማች ስጣት እና ደግሞ አንድ ናት ለሌላ እንኳን እንዳይሆን ማለት ነውና ምን ልጠይቃችሁ ነው ዛሬ። ብዙ ጊዜ ጸሎታችን ካያችሁት ምን ላይ ያተኩራል ካልን እኛ፣ ለኔ፣ የኔ ነገር ላይ ያተኩራል አይደል? ግን የክርስትና ሕይወት እንደዚህ አይደለም። እግዚአብሔር በመካከላችን ጸሎትን ሲሰጠን ለምንድነው ሲባል አንዳችን ለሌላችን እንድንጸልይበት፣ በዛ ውስጥ እግዚአብሔር ስራውን ስለሚሰራ ማለት ነው። ስለዚህ ዛሬ የምንካፈለው ቃል ለፍሬያማ ሰዎች የተደረገን ጸሎት ነው። ጳውሎስ ለቆላሲስ ቅዱሳን የሚጸልየውን ጸሎት፣ ይህንን ጸሎት የምንካፈለው ለምንድን ነው ከተባለ እኛም ለወንድምና ለእህቶቻችን እንድንጸልየው ነው ይህንን ጸሎት ማለት ነው። እንግዲህ ይህንን ሰሞን እየተማርን ያለነው እንደምታውቁት ስለምንድን ነው? ስለ ፍሬያማነት እየተማርን ነው አይደለ? እና ፍሬ ካፈራን በኋላስ ህፃናት የሚጠይቁት ጥያቄ አለ አይደለ? የሆነ ነገር ስትነግሯቸው ምን ይላሉ? ከዛስ አይደል? ከዛ እናንተ ጨረስን ስትሉ አሁንም ምን ይላሉ? ከዛስ አይደል? እና ፍሬ እንድናፈራ እግዚአብሔር ይፈልጋል። አዎ ከዛስ። እና ስለዚህ ለእነሱ የሚደረግ ጸሎት አለ ነው የሚለን ጳውሎስ። ስለዚህ ይህንን ጸሎት ነው ዛሬ የምንካፈለው ያው የቆላሲስ መልእክት ላይ ምዕራፍ 1 ነው። በሶስት ዋና ዋና ሐሳቦች ነው የምንካፈለው። የመጀመሪያው ምንድን ነው ሲባል ጳውሎስ የሚጸልይበት አውድ፣ የሚጸልይላቸው ሰዎች ምን አይነት ሰዎች ናቸው የሚለውን ነው መጀመሪያ የምናየው። ይህንን የምናየው ለምንድን ነው? እኛም መጸለይ ያለብን ጸሎቱ ለማንም ሰው የሚጸለይ አይደለም። ስፔሲፊክሊ በእንደዚህ አይነት ሁኔታ ውስጥ ላሉ ሰዎች የሚደረግ ጸሎት ስለሆነ፣ ስለዚህ የነበሩበት ሁኔታ ምንድን ነው የሚለውን እናያለን። እኛም የምንጸልየው ለማን እንደሆነ እንድናውቅ ማለት ነው። ከዛ ሁለተኛ ቁጥር 9 ላይ ጸሎቱን ይነግረናል። ምንድን ነው የሚጸልየው? የጸሎቱን ርዕስ ይነግረናል። ስለዚህ ያንን የጸሎት ርዕስ ደግሞ የምንነጋገረው ለምንድን ነው? እኛም ለምንጸልይላቸው ጸሎት ይህንኑ ጸሎት እንድንጸልይላቸው። ከዛ እሱም ብቻ ደግሞ ሳይሆን ከቁጥር 10 ጀምሮ እስከ 14 ደግሞ ድረስ የሚነግረን ምንድን ነው? በጸለየው በዚህ ጸሎት አማካኝነት ምንድን ነው የሚሆነው ነገር እና ጳውሎስ የሆነ ነገር ጠብቆ ነው የሚጸልየው። ባቦሰጥ አይደለም የሚጸልየው፣ የሆነ ነገር ኤክስፔክት አድርጎ ነው የሚጸልየው። ስለዚህ ምን ኤክስፔክት አድርጎ ነው የጸልየው? ይህንን ማወቃችን ለምን ይጠቅመናል? እኛም ደግሞ ምን ኤክስፔክት እናድርግ ለምንጸልይላቸው ሰዎች። ስለዚህ በእነዚህ በሶስት ሐሳቦች ላይ እንካፈላለን። ስለዚህ ከአውዱ እንጀምር። ጸሎቱ እንግዲህ ቁጥር 9 ላይ ያለው ነው። ከዚህ የተነሳ እኛ ደግሞ ይህን ከሰማንበት ቀን ጀምሮ ይላል እና ጳውሎስ ጸሎቱን ሲጀምር ምን ብሎ ነው የሚጀምረው? የሆነ ነገር ሰምተናል ስለእናንተ።
ስለዚህ አሁን የሚጸልየውን ጸሎት የሚጸልይበት ምክንያት ምንድነው? ስለነሱ የሰማው ነገር ስላለ ነው። ምንድነው ስለነሱ የሰማው ነገር? ባጭሩ ምንድነው የሰማው ነገር ሲባል በወንጌል አማካኝነት ወንጌል እናንተ ጋር ደርሶ ምን አድርጓል ነው የሚላቸው? ፍሬ አፍርቷል። ቁጥር 6 ላይ እንደዛ ይላል። በዓለም ዙሪያ እየሰራ እንዳለ ሁሉ በእናንተም ዘንድ ፍሬ እያፈራና እያደገ ነው። ስለዚህ ፍሬ በማፍራታቸውን መስማቱ ነው ይህንን ጸሎት እንዲጸልይ ምክንያት የሆነው። ግን ከቁጥር 3 ጀምሮ ለማየት እንሞክር። ቁጥር 3 ላይ እንደዚህ ይላል፣ ስለ እናንተ በምንጸልይበት ጊዜ የጌታችንን ኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን። ጳውሎስ እንግዲህ ይጸልያል። እኔ በጣም ከጳውሎስ ሕይወት ከሚገርመኝ ነገር አንዱ ምንድነው ካላችሁ መልእክቶቹን መልእክት ብቻ አይደለም ጽፎ የሚልከው። ምን ያደርጋል? ይጸልይላቸዋል። እጸልያለሁ ይላል። ሌት ተቀን እጸልያለሁ፣ በእንባ እጸልያለሁ፣ በደስታ እጸልያለሁ። የሚጸልይ ነው። እና ለምንድን ነው እንደዚህ የሆነው ብዬ ሳስብ ጳውሎስ ራሱ የጸሎት ውጤት ስለሆነ ነው። ትዝ ይላችኋል መጽሐፍ ቅዱስ ጳውሎስን የሚያስተዋውቀን እንዴት እንደነበረ። ማን ነበረ ጳውሎስ? ሳውል ነበር አይደለም? እና መጀመሪያ ላይ የሚያሳየን እንደውም ከምን ጋር አያይዞ ነው? ከስጢፋኖስ መወገር ጋር አያይዞ እና በስጢፋኖስ መወገር ተስማምቶ ዋነኛው እንደውም አጋፋሪው እሱ ነበረ ብሎ ነው የሚያስተዋውቀን ጳውሎስን። ግን እዛ ላይ አንድ ጸሎት አለ። ማን የጸለየው? እስጢፋኖስ የጸለየው አይደል? የሚያደርጉትን አያውቁም ይቅር በላቸው ይቅርታ ይሆንላቸው ብሎ የጸለየው ጳውሎስ ማለት የዛ የጸሎት ውጤት ነው። ምዕራፍ 9 ላይ ጌታ ሲገናኘው እናያለን። ስለዚህ ጳውሎስ እሱ ራሱ የጸሎት ውጤት መሆኑን ስለሚያውቅ ለሌሎች አዘውትሮ ይጸልያል። ጌታን ከተገናኘም በኋላ እንደምታውቁት አንድ ደቀ መዝሙር ተላከለት አይደል? አይኖቹ እንዲከፈቱ ከዛ መንፈስ ቅዱስ እንዲሞላው አናንያ የሚባል። ስለዚህ መንፈስ ቅዱስን የተሞላው አይኑ ላይ የነበረው ያ ቅርፊት የወደቀው አናንያ ለእርሱ ሲጸልይለት ነው። ስለዚህ የጸሎትን ጉልበት ኤክስፒሪየንስ ያደረገ ሰው ነው ጳውሎስ። ስለዚህ የሚጸልየው ለምንድን ነው ማለት ነው? የሚጸልየው ጸሎት በሌሎች ሰዎች ላይ ኢፌክት እንደሚያመጣ ስለሚያውቅ፣ ለውጥ እንደሚያመጣ ስለሚያውቅ ነው ማለት ነው ጳውሎስ ደጋግሞ የሚጸልየው። ዛሬም እንደዚህ ነው። እኛ ለሌሎች በምንጸልይበት ጊዜ እግዚአብሔር ምን ያደርጋል? ለውጥን ያደርጋል። የሚፈልገውን ነገር ይፈጽማል። እና ሲጸልይ ምንድነው የሚለው? እናመሰግናለን። ምንድነው የምናመሰግንበት ምክንያት? ሁለት ነገሮችን ይናገራል። በክርስቶስ ኢየሱስ ስላላችሁ እምነት። አንደኛ እምነት በመካከላችሁ ስላለ ነው። ወንጌል ፍሬን አፍርቷል ይላቸውና ያፈራው ፍሬ ምንድነው ሲባል ያፈራው ፍሬ እምነት ነው። አንደኛው ምንድነው እምነቱ? በኢየሱስ ክርስቶስ ላይ ስላላችሁ እምነት። ለመዳን የምትታመኑት የሆነ የተሰወረ ጥበብን አይደለም። ለመዳን የምትታመኑት የሆነ ሃይማኖታዊ ስርዓትን አይደለም። ታዲያ ማንን ነው? ኢየሱስ ክርስቶስን ነው ለመዳናችሁ ለሕይወታችሁ ትረስት የምታደርጉት። ስለዚህ ስለሱ እግዚአብሔርን እናመሰግናለን። ስለ እምነት ያመሰግናል። ደግሞ ለቅዱሳን ሁሉ ደግሞ ስላላችሁ ፍቅር ሰምተናል። ቅዱሳንን ሁሉ የምትወዱ ሆናችኋል። ስለዚህ በእነዚህ በሁለቱ ምክንያቶች እግዚአብሔርን ምን እናደርጋለን? እናመሰግናለን። ከዛ ግን ይሄ የሆነበትን ምክንያትም ደግሞ ነግራችኋለሁ ይላል። በመካከላችሁ እምነት አለ፣ ክርስቶስ ላይ ያለ። አዎ። ፍቅር አለ በመካከላችሁ ለሰው ሁሉ የሚገለጥ። አዎ። ይሄ የሆነበት ምክንያት ምን እንደሆነ ታውቃላችሁ ይላል ቁጥር 3 ላይ። ይህም የሆነው ይልና በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው። እግዚአብሔር ይመስገን። ክርስቲያን ተስፋ ያለው ነው አይደል? ክርስቲያን ተስፋ አይቆርጥም ሲባል ሰምታችሁ ታውቃላችሁ አይደል? እና ምክንያቱም ሰማይ ነው ተስፋውና ማንም አግኝቶ ሊቆርጠው ስለማይችል ነው። እና በሰማይ ተዘጋጅቶ የተቀመጠ ምን አላቸው ነው የሚላቸው? ተስፋ አላቸው። ስለዚህ ያ ተስፋ ስላለ ከዚያ ተስፋ የተነሳ ነው ምን የሆናችሁት እናንተ አሁን እምነታችሁ ጌታ ኢየሱስ ክርስቶስ ላይ የሆነው ፍቅራችሁ ለሰው ሁሉ የሆነበት ምክንያት ምንድነው ሲባል በሰማይ ተዘጋጅቶ ከተቀመጠ ተስፋ የተነሳ ነው። ይኸውላችሁ እውነተኛ ተስፋ ምድር ላይ አይገኝም። እውነተኛ ተስፋ መገኘው የት ነው? ከሰማይ ነው። ምድርማ በየጊዜው ተስፋ ትሰጣለች። አንድ የሚባል አባባል አለ አይደል? ነገ ጥሩ ይሆናል እና የዓለም አባባል ነው። እና ምንድነው አሁን ነገ እየተሻለ ይሄዳል። ግን እንደዛ አይደለም። ቀኖቹ ምን እየሆኑ ነው የሚሄዱት? እየከፉ ነው የሚሄዱት። ዓለም የምትሰጠው ተስፋ ምንድን ነው? ሙት ነው፣ ከንቱ ነው። እግዚአብሔር ጋር ነው እውነተኛ ተስፋ ያለው። እግዚአብሔር ጋር ነው፣ በሰማይ ነው ትክክለኛ ተስፋ ያለው። ስለዚህ ከዛ ተስፋ የተነሳ ነው እናንተ ምን የሆናችሁት? ይህንን እምነትና ፍቅር በመካከላችሁ ሊፈራ የቻለበት ምክንያት። እንግዲህ አሁን ተስፋው ያለው የት ነው አለ? ሰማይ ነው አለ። እነሱ ያሉት የት ናቸው? ምድር ላይ። እንዴት አወቁት ታዲያ? የእግዚአብሔርን ተስፋ እንዴት አወቁት? እዛ ቁጥር 5 ላይ ቀጥሎ እንደዚህ ይናገራል። ስለዚህ ተስፋ በወንጌል የእውነት ቃል አስቀድማችሁ ሰማችሁ።
ስለዚህ ይህንን ተስፋ ያወቁት የቆላሲስ ቅዱሳን እንዴት ነው ሲባል ያወቁት እንደዚህ ነው። በምን አማካኝነት? በወንጌል አማካኝነት። ወንጌል ሲነገራችሁ እግዚአብሔር ለእናንተ ያዘጋጀው ያ ተስፋ ምን እንደሆነ ተረዳችሁ፣ ምን እንደሆነ አወቃችሁ ይላል። ስለዚህ ወንጌል ምንድነው ማለት ነው? ውስጡ የያዘው ተስፋ ነው የያዘው። ገላትያን እያጠናን ነበር አይደለ? በቤት ህብረት ውስጥ ገላትያ ምዕራፍ 3 ላይ ትዝ ይላችኋል። ለአብርሃም ምንን ሰበከው ይላል? ወንጌልን ሰበከው ይላል። ምንድን ነበር የሰበከው ግን? የሰበከው ወንጌል በዘርህ አሕዛብ ይባረካሉ። በዘርህ ያለው ስለማን ነው ይላል? ስለ ክርስቶስ የተነገረ ነው። ስለዚህ በወንጌል ውስጥ ያለው ምንድነው ሲባል ተስፋ ነው። ለሰው ልጆች ተስፋ አለ፣ ለወደቀው ለሰው ልጅ ተስፋ አለ የሚል መልእክት ነው። ያ ተስፋ የሚሆነው ማን ነው ደግሞ ሲባል አካል የለበሰው ጌታችን ኢየሱስ ክርስቶስ። ስለዚህ ስለሱ የተነገረ ተስፋ ነው ወንጌል ማለት። ቅዱሳት መጽሐፍት ተናገሩ ምን ብለው? ጌታ ኢየሱስ ይወለዳል፣ የሰውን ከኃጢአት ሊያድን እንደተባለው ምን ሆነ? ተወለደ። የሰውን ኃጢአት ተሸክሞ ደግሞ በመስቀል ላይ ይሞታል የሚል ተብሏል በቅዱሳት መጽሐፍት። እንደተባለው ሞተ፣ ተቀበረ። ልክ እንደተባለው በቅዱሳት መጽሐፍት ደግሞ ምን ሆነ? በሦስተኛው ቀን ተነሳ። አሁን በአብ ቀኝ ከብሮ አለ፣ አድርጎ አለ። ደግሞ አንድ ቀን ይመጣል። ምንም የሆነበት ዳግም የሚመለስበት የእርሱ የሆኑትን ከእርሱ ጋር እንዲሆኑ የሚጠራበት የሚሰበስብበት ለዘላለም ከእርሱ ጋር በደስታ የሚሆኑበት ጊዜ ያላቸው። ወንጌል የሚናገረው ይሄንን ነው። ጌታ ኢየሱስ ክርስቶስን ተስፋ አድርጎ የሚያቀርብ ነው። ስለዚህ ይሄንን ከሰማችሁ ጊዜ አንስቶ ምን እየሆነ ነው ይላል? ወንጌል በመካከላችሁ ፍሬ እያፈራ ነው፣ እያደገ ነው። እና ይሄንንም ደግሞ ማን አስተማራችሁ ይላል? ኤጳፍራ አስተማራችሁ። ኤጳፍራ የሚባለው ጳውሎስ በኤፌሶን ሲያገለግል ጌታን የተቀበለ ሰው እንደሆነ ይታመናል። እና እሱ አመነና ቆላሲስ ቅርብ የምትገኝ ከተማ ናት። እዛ ሄዶ በማስተማሩ ነው ምን የሆነው? የቆላሲስ ከተማ ላይ ያሉ ቅዱሳን ጌታን አምነው የኖሩት። ስለዚህ እሱ ደግሞ በመንፈስ ቅዱስ ስላላችሁ ፍቅር ስለፈራው ፍሬ ነገረን። ስለዚህ አሁን የምንጸልይላችሁ ጸሎት ወንጌልን ሰምታችሁ ፍሬ እያፈራችሁ ስለሆነ ስለሱ የምንጸልየው ነው ይላል። እስቲ አጠገባችሁ ያለውን ሰው ወንጌል ምን አድርጎሃል አንተን በሉት። ምን አይነት ፍሬ እያፈራ ነው? ወንጌል ፍሬ ያፈራል፣ ምንም ጥርጥር የለውም አይደል? እና ፍሬ የሚያፈራ ከሆነ አምናለሁ ሁላችንም ጋር እንደዛ እንደሚሆን። ይሄ ጸሎት ላላመኑ የሚደረግ ጸሎት አይደለም። ይሄ ጸሎት ለምን አይነት ሰዎች ነው? ተስፋቸውን በሰማይ ያለውን ተስፋቸውን ተረድተው ምን የሚያደርጉ ሰዎች ደግሞ ፍሬ የሚያፈሩ ወንጌልን አምነው ፍሬ የሚያፈሩ ለነሱ የተደረገ ጸሎት ነው። እሺ ጸሎቱ ምንድነው? ምንድነው የሚጸልይላቸው? ፍሬ እያፈሩ ስለሆነ የሚጸልይላቸው ጸሎት ምንድነው? ቁጥር 9 ላይ እንደዚህ ይላል፣ እግዚአብሔር የፈቃዱን ዕውቀት በመንፈሳዊ ጥበብና መረዳት ሁሉ ይሞላችሁ ዘንድ ስለ እናንተ መጸለይንና መለመንን አላቋረጥንም። የሚጸልየው ምንድነው? አሁን የጳውሎስ ጸሎትን ስትመለከቱ አሁን ብዙ ቦታ ላይ የጸለያቸው ጸሎቶች አሉ አይደል? በጣም ምን ያመሳስለዋል ካላችሁ ጳውሎስ የሚጸልየውን ነገር ያውቃል። ከዛስ ደግሞ የጸለየው ነገር የሚያመጣውንም ነገር ያውቃል። ዝም ብሎ እንዳልኳችሁ ባቦሰጥ አይደለም የሚጸልየው፣ እንደሆነው ጌታችን እንዳለው ማለት ነው። ምን እንደምትለምኑ ምን እንደምትጸልዩ አታውቁም እንዳለው አይደለም። ጳውሎስ የሚጸልየውን ነገር ያውቃል። የሚጸልየውን ነገር ማወቅ ብቻ ሳይሆን ደግሞ የጸለየው ነገር የሚያመጣውንም ለውጥ ያውቃል። አንድ ጊዜ አንድ ስብሰባ ነበረንና የሆኑ እድሜያቸው ገፋ ያሉ ሐኪም አሉ እና ከሚቲንጉ በኋላ ለሚኖረን የምግብ ጊዜ ምግብ ያስመርጡናል እና አንዳንድ ሜኖች ግራ የሚያጋቡ ናቸው ታውቃላችሁ። እና ከዛ ሲያዩት አንዱ ፋስቲንግ ኮምቦ የሚል አለ። በቃ ጥሩ ነገር ሳይሆን አይቀርም ብለው እሱን አሉት። ከዛ ስብሰባው አለቀና ምግቡ መቅረብ ጀመረ ማለት ነው። እና ምግቡ ሲቀርብ ያው የመረጥነው ምግብ መጣ እንደዛ ሆነ። ከዛ ለእሳቸውም መጣላቸው እና ሲያዩት እዚህ ጋር ሽሮ አለ፣ እዚህ ጋር ምስር አለ፣ እዚህ ጋር የሆነ ሱፍ ፍትፍት አለ፣ ቲማቲም አለ፣ ጎመን አለ እና ጠሩትና እኔ ወንድሜ ያዘዝኩት ፋስቲንግ ኮምቦ የሚል ባል ምግብ ነው አሉት። ነው እኮ አላቸው። ይሄ በየአይነቱ አይደል እንዴ? በየአይነቱ አይደለም ወይ? እና ጳውሎስ እንደዚህ ሐኪም አይደለም። የሚለምነውን ጥያቄ ያውቃል። ከዛስ የሚመጣውንም ለውጥ ደግሞ ያውቃል። ስለዚህ ሆነ ብሎ ነው በእውቀት ነው የሚጸልየው። ስለዚህ አሁን ይህንን ጸሎት የምንካፈለው ለምንድን ነው መሰላችሁ? እኛ ሆነ ብለን
በእውቀት እንድንጸልየው ነው። ምንድነው የሚጸልይላቸው? የሚጸልይላቸው ይሄንን ነው አይደል? ምን ይላቸዋል? ይሞላችሁ ዘንድ ነው። ሄዶ ቨርቡ ምንድነው ሲባል ይሞላችሁ ዘንድ። ይላችሁ ክርስቲያን ምን አይነት ፍጥረት ነው ካላችሁ የሚሞላ ፍጥረት ነው። ክርስቲያን የሚሞላ ፍጥረት ነው። ምን ይሞላል? መንፈስ ቅዱስን ይሞላል። ምን ይሞላል? ቃሉን ይሞላል። ክርስቲያን የሚሞላ ፍጥረት ነው እና የክርስትና ሕይወትም ደግሞ ይሄ በጥረት በግረት ምናምን የምንኖረው አይደለም። እንዴት የምንኖረው ነው ሲባል እግዚአብሔር በሞላን በዚያ ይሄ የሙላት ውጤት ነው አይደል? ከእግዚአብሔር ጋር ባለ ንብረት በተሞላለው ነገር የሱ ውጤት ነው እንጂ እንትን አይደለም። ይሄ ተጣጥረን በእኛ አቅም በእኛ ጥረት የምናደርገው ነገር አይደለም። የምን ውጤት ስለሆነ ነው? የክርስትና ውጤት የመሞላት ውጤት ነው። ስለዚህ ብዙ ነገር ይሞላል እንዳልኳችሁ እና ልክ አሁን ለምሳሌ መኪና ምንድነው ስራው? ማጓጓዝ ነው። እውነት ነው። ግን ምን መደረግ አለበት? እንዲያጓጉዘን መሞላት አለበት። ካልተሞላስ ተቃራኒው ይሆናል አይደል? እኛን ይዞ መሄድ ሲገባው እኛ ከኋላ ምን ገፋ ይሆናል። ክርስቲያንም ልክ እንደዛው ካልተሞላ የኖረበትን ዓላማ ይተውና ምን ይሆናል ማለት ነው? ሸክም ይሆናል ማለት ነው። ስለዚህ ክርስቲያን አንድ መገለጫ አለው። ምን? የሚሞላ ፍጥረት መሆን እና ጳውሎስም ምን ይላቸዋል? ትሞሉ ዘንድ ነው ምጸልይላችሁ። እግዚአብሔር ይሞላችሁ ዘንድ ነው ምጸልይላችሁ። እንዳልኳችሁ ክርስቲያን ምን ይሞላል? መንፈስ ቅዱስን ይሞላል፣ ቃሉን ይሞላል፣ ሰላም ይሞላል፣ ደስታ ፍቅርን ይሞላል። እዚህ ጋር ደግሞ ስፔሲፊክሊ የሚሞላውን ነገር ይነግረናል። እግዚአብሔር ምኑን እንዲሞላችሁ ይላል? የፈቃዱን ዕውቀት ይሞላችሁ ዘንድ። ስለዚህ ክርስቲያን የሚሞላው አንድ ነገር ምንድነው ሲባል ዕውቀት ነው የሚሞላው። ዕውቀት ይሞላል። እንግዲህ ሰው ሲባል አንደኛ መገለጫው ምንድነው ሲባል የሚያውቅ ፍጥረት ነው። ግን የሚገርማችሁ ከመውደቁ የተነሳ የሰው ልጅ ዕውቀት ምን አይነት ዕውቀት ነው ሲባል ልክ እንደ እግዚአብሔር ያለ ዕውቀት አይደለም። የእግዚአብሔርን ፈቃድ አይደለም የሚያውቀው። ቅድም መዘምራን እየዘመሩ እንደነበረው ንስሐ እየገባንበት እንደነበረው በጣም ብዙ አይነት ዕውቀቶች አሉ። የዓለም ዕውቀት አለ፣ ሲከፋ ደግሞ የአጋንንት ዕውቀት አለ። ክርስቲያን ያው ይሄ በመዳን ሂደት ውስጥ ያለ ስለሆነ አሮጌውም ሰው አለ። ስለዚህ የአሮጌ ሰው ደግሞ ምን አለ? ፈቃድ አለ። እነዚህ ነገሮች ሁሉ ያውቃል እና በግንኙነቶች ውስጥ እነሱን ነው የሚገልጠው። ጳውሎስ የሚጸልይላቸው ግን ምንድነው? ይሄ በሰማይ ተስፋን ያዘጋጀላችሁ ጌታ ምን አለው? ደግሞ ፈቃድ አለው በሰማይ እና ያንን ፈቃዱን ምን ያደርጋችሁ ዘንድ? ይሞላችሁ ዘንድ ነው የምጸልየው። ይሄ ይሞላችሁ ዘንድ የሚለው ቃል ፕሌሪዮ የሚል የግሪክ ቃል ነውና ምንድነው የሚያመለክተው ካላችሁ ለሌላ ቦታ እስካያገኝ ድረስ ጥቅጥቅ ብሎ መያዝ ማለት ነው። ለሌላ ቦታ እስካይኖር ድረስ እንዳልኳችሁ ብዙ ፈቃዶች አሉ አይደለ? እነዛ ፈቃዶች እናንተን እንዳይቆጣጠሩ የማፈቃድ ብቻ በእናንተ እንዲሆን የእግዚአብሔር ፈቃድ ብቻ በእናንተ እንዲሆን እጸልያለሁ ይላል። እጸልያለሁ። እሺ እግዚአብሔር እንዴት ነው የሚሞላን? አሁን ጸሎቱ ምንድነው ሲባል እግዚአብሔር የፈቃዱን ዕውቀት እንዲደረግለት የሚፈልገውን የሚወደውን ምን እንዲያደርግ በግንኙነቶቻችሁ ሁሉ ውስጥ እንዲሞላችሁ ነው የምጸልየው። እግዚአብሔር እንዴት ነው እሱን የሚያደርገው ሲባል በመንፈሳዊ ጥበብና መረዳት ሁሉ ይላል። ወይም ደግሞ በሌላ ትርጉም ምን ይላል? መንፈስ ቅዱስ በሚሰጠው ጥበብና መረዳት ሁሉ እና አሁን ይሄ እየጸለየ የነበረውን ከሰማው ነገር ጋር ይያያዛል። ቅድም ምን ብለን ነበረ? እነዚህ ሰዎች ተስፋ ያላቸው ሰዎች ናቸው። የት ያለ ተስፋ? በሰማይ ያለ ተስፋ አይደል? በሰማይ ያለውን ተስፋ እንዴት ነው ያወቁት? ቅዱሳት መጽሐፍት በተናገሩት ወንጌል አማካኝነት። ልክ እንደዛው በሰማይ ያለ የአባታቸውን ፈቃድስ የሚያውቁት ከምን የተነሳ ነው ይላል? በምን ውስጥ ነው የእግዚአብሔርን ፈቃድ የሚያውቁት? በቅዱሳት መጽሐፍት ውስጥ አይደል? በቅዱሳት መጽሐፍት ውስጥ ምን አለ? የእግዚአብሔር ፈቃድ አለ፣ የእግዚአብሔር ሐሳብ አለ። ስለዚህ መንፈስ ቅዱስ የእግዚአብሔር ቃል በምታጠኑበት ጊዜ፣ በምትማማሩበት ጊዜ፣ በምታሰላስሉበት ጊዜ ምንን እንዲሰጣችሁ? መረዳትን እንዲሰጣችሁ፣ ደግሞ ጥበብን እንዲሰጣችሁ ነው። በዛ አማካኝነት ነው እግዚአብሔር ምን የሚያደርግልን? የፈቃዱን ዕውቀት የሚሞላ። ይህንን ማሳያ የሚሆነን ትዝ ይላችሁ ከነበረ ሉቃስ 24 ላይ ያለ አንድ ታሪክ አለ አይደል? ሁለት ታሪኮችን በተከታታይ ያቀርብልናል። አንደኛዎቹ ምን ነበሩ? ወደ ኤማሁስ የሄዱት ሰዎች አይደል? እና ክርስቶስን ተስፋ አድርገነው ነበር። ከዛስ ተስፋው ግን ይሄው ተበላሸ፣ ሞተ፣ አበቃ ሲሉ እናያለን። ከዛ ደግሞ ሌላ ደግሞ ደቀ መዛሙርትን እናገኛለን። ተሰብስበው በሐዘን ደግሞ ተኮራምተው የነበሩ ጌታ ኢየሱስ ለሁለቱም ያደረገላቸው አንድ ነገር ነው። ምን?
ከቅዱሳት መጽሐፍት ክርስቶስ መከራ ይገባዋል የሚለው የእግዚአብሔርን ፈቃድ እንዲያዩ አረጋቸው፣ አእምሯቸውን ከፈተላቸው ይላል። ስለዚህ አእምሮን የሚከፍት ማን ነው ሲባል እግዚአብሔር ነው። ስለዚህ እግዚአብሔር አእምሮን የሚከፍት ስለሆነ ነው አሁን ጸሎት ያስፈልገው። ሰው ልረዳ ስላለ ስላነበበ ማንበብ ስለሚችል በሰዋዊ አእምሮ የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ ሊያውቅ አይችልም። ምን እስካልሆነ ድረስ መንፈስ ቅዱስ እስካላበራለት ድረስ። እና መንፈስ ቅዱስ ምን ይሰጣችኋል? መረዳትን ይሰጣችኋል። አንድ ደግሞ ጥበብን ይሰጣችኋል። አንደኛ የእግዚአብሔር ፈቃድ ምንድነው? የእግዚአብሔር ሐሳብ ምንድነው? የተለያየ ጉዳዮችን በተመለከተ ከቤተ ክርስቲያንን በተመለከተ የእግዚአብሔር ሐሳብ ምንድነው? የእግዚአብሔር ፈቃድ ምንድነው? ስራዬን በተመለከተ ቤተሰቤን በተመለከተ በእያንዳንዱ ውስጥ የእግዚአብሔር ፈቃድ ሲሞላችሁ ምን ትሆናላችሁ? አንደኛ መረዳትን ታገኛላችሁ። አሃ የእግዚአብሔር ፈቃድ ይሄ ነው የምትሉበት። ሁለተኛው ደግሞ ምንድነው የምታገኙት ይላል? ጥበብ። የተረዳችሁትን ያንን ዕውቀት ምን የምታረጉበት የምትኖሩበትንም ጥበብ ይሰጣችኋል። ስለዚህ አንደኛው የመረዳት ማወቅ ነው። ይሄ እናቃለን ነው። እግዚአብሔር የሚያስበውን እናቃለን ነው። ከዛ ደግሞ እንዴት እንደምናደርገውም ደግሞ እናቃለን ነው። እግዚአብሔር በመንፈስ ቅዱስ አማካኝነት ይህንን ያደርግላችሁ ዘንድ እጸልያለሁ ይላል። ስለዚህ ጸሎቱ ግልጽ ነው አይደለ? ስለዚህ አሁን ቀደም ፍሬ እያፈራህ ነው ያላችሁትን ሰው ፍሬ እያፈራ ስለሆነ ይህንን ጸልይልሃለሁም በሉት። እና ይሄንን ጸሎት አንድ ጊዜ ብቻ የምናደርገው ጸሎት አይደለም። አንድ ጊዜ ብቻ የምናደርገው አይደለም። ስለእናንተ መጸለይን እና መለመንን ምን አላልንም ነው የሚለው፣ አላቋረጥም። አንድ ጊዜ ጸለየ ነው በቃ የሚባል ነገር አይደለም። መቼ የሚጸለይ ነው? ሁል ጊዜ የሚጸለይ ነው። ለምን? ሁል ጊዜ የምንሞላው ስለሆነ። ለምሳሌ ይሄውን ጌታችን ያስተማረን ጸሎትም ላይ አለ አይደለ? ትዝ ይላችኋል? የትኛው ጸሎት ነው ይሄ ጸሎት ማለት? 6 ልመናዎችን ጌታ አስተምሮን ነበር አይደል? ከ6ቱ 3ኛው ልመና ነው ይሄ። ምን የሚለው? ፈቃድህ በሰማይ እንደሆነች ደግሞ እንዲሁ በምድር ትሁን። እሱ የሚፈጸመው እንዴት ነው ሲባል እኛን የፈቃዱን ዕውቀት እኛን ሞልቶን ነው። የኛ ዕውቀት የእግዚአብሔር የፈቃድ ዕውቀት በማድረግ ውስጥ ነው እግዚአብሔር ፈቃዱን የሚፈጽመው በምድር ላይ። እሱ ጸሎት ነው። እና የጌታችን ጸሎት መች ነው የሚጸለየው? ሁል ጊዜ የሚጸለይ ጸሎት ነው አይደል? ሁል ጊዜ የዕለት እንጀራችንን መቼ ስጠን? ዛሬ ስጠን። ስለዚህ ነገም ይህንኑ እንጸልያለን ማለት ነው። የሁል ጊዜ ጸሎት ነው። ስለዚህ የሁል ጊዜ ጸሎት ነው። ሁል ጊዜ እንጸልይላችኋለን። ለምን መሰላችሁ ሁል ጊዜ የሚሆነው? ለምሳሌ ሁላችንም ስለምንጠቀም ስልኮቻችንን እንጠቀማለን አይደል? እስቲ የዛሬ ሳምንት ነው ቻርጅ ያረኩት እና እስካሁን እየተጠቀምኩበት ነው የሚል አለ? ድሮ እንኳን ዕቃ ይበረክት ነበር አለ? የለም። መቼ ነው ቻርጅ ያረጋችሁት? ጠዋት፣ በጣም ከበዛ ትላንት አይደል? ኮንቲኒየስሊ ነው። አንዴ ሞልቼዋለሁ በቃ ለምን ያልቃል ይባላል? አይባልም። ልክ እንደዛ ሁሉ አማኝ መሞላት ያለበት መቼ ነው? ሁል ጊዜ ሳያቋርጥ ነው። እንደውም አንድ ሰው ጸሎትን እንዴት ብሎ ገለጸው? ልክ ቻርጅ ስንሰካ በሶኬት አይደለ? 2 ነው መሰኪያው፣ ከዛ ቻርጅ እናደርጋለን። ልክ እንደዛ ክርስቲያንም የሚሞላበት ቻርጀር ነው ፕሬየር ማለት። ይሄ ጉልበቱ ሁለቱ ሲንበረከክ ምን ሆኗል ነው? ተሰክቷል ማለት ነው። ስለዚህ ምን የሚሆን ፍጥረት ነው? የሚሞላ ፍጥረት ነው። ያለ ማቋረጥ በየጊዜው ሁል ጊዜ የሚጸለይ ጸሎት ነው ይሄ ጸሎት ማለት ነው። እሺ እንግዲህ አሁን ምን አየን? የሚጸልይላቸው ሰዎች የነበረውን አውድ አየን። ከዛ የሚጸልይላቸውን ጸሎት አየን። ቀጥሎ የሚነግረን ደግሞ ምንድነው? ይሄንን ጸሎት እሺ ስንጸልይ ምን ይሆናል? ምንድነው የሚፈጠረው የሚለውን ከቁጥር 10 እስከ 14 ባለው ይነግረናል። እንደዚህ ይላል፣ የምንጸልየው ለጌታ እንደሚገባ እንድትኖሩና በሁሉ ደስ እንድታሰኙት ነው። አሜን። የምጸልይበት ምክንያት አለ እና ከተስፋው ነው የጀመረው አይደል? ተስፋ አዘጋጀላችሁ። እኛ ተሰብስበን እግዚአብሔር ሆይ ተስፋ አዘጋጅ ብለነው አይደለም። በክርስቶስ ኢየሱስ አማካኝነት ምን አዘጋጀ? ተስፋ አዘጋጀ። ከዛ ያንን ተስፋ ደግሞ እንድንካፈል ከሱ ጋር የዘላለምን ሕይወት እንድንካፈል ደግሞ በወንጌል አማካኝነት ምን አረገን? ጠራን። ጥሪ ያቀረበልን። ለዚህ ጥሪ ላቀረበ ጌታ የሚገባ ሕይወት እንድትኖሩ ነው። ስለዚህ መኖር የምትችሉበት ጸጋ የምታገኙት ምን እስከሆናችሁ ድረስ ነው? እግዚአብሔር የፈቃዱን ዕውቀት
እስከሞላችሁ ድረስ ነው የምትኖሩለት። ስለዚህ እግዚአብሔር የፈቃዱን እውቀት ሲሞላችሁ ምንድን ነው የሚሆነው ሲባል ለጌታ የሚገባ ኑሮን መኖር ትችላላችሁ። ይኸውላችሁ እንዴት መሰላችሁ? በቀላል ምሳሌ ለማስረዳት እዚህ አንዳንድ ኳስ የሚጫወቱም ሰዎች አሉ። ኳስ እናያለን ብዬ ልገምት ብዙ ባንወድ እንኳን እና ግን እስቲ አንድ በጣም በቃ አሉ የተባሉ ተጫዋቾችን ጠርቼ ላጫወታቸው ነው ላጋጠማቸው ነው። ግን አንድ ነገር አላደርግም አልኩኝ። ምንድነው ማላደርገው መሰላችሁ? ኳሱ አይነፋም ማለት አየር አይሞላውም። እና ምን አይነት ኳስ ነው የሚሆነው? የተነፈሰ ኳስ እና በሱ ሲጫወቱ ይመጣላችኋል? አይሆንማ። የተነፈሰ ኳስ ለመምታት ሞክሮ የሚያውቅ ሰው አለ? ካለ ቀጥሎ ምንድነው የሚሆነው ማለት ነው? መውደቅ ነው። ካልወደቀ እንኳን ተመልሶ ማን ነው የሚመታው? ራሱን ነው የሚመታው። ኳስ ተገቢውን አገልግሎት እንዲሰጥ ምን መደረግ አለበት? መሞላት አለበት አይደል? ልክ እንደዛው ክርስቲያንም የፈቃዱን እውቀት ካልተሞላ በስተቀር ለጌታ እንደሚገባ ሊኖር አይችልም። ስለዚህ ያልተሞላ ክርስቲያንና የተነፈሰ ኳስ አይደል? አንድ ነው ማለት ነው። አንድ ነው ማለት ነው። ስለዚህ ለጌታ እንደሚገባ እንድትኖሩ እግዚአብሔር የፈቃዱን እውቀት እንዲሞላችሁ ጸልያለሁ። ከዛ ደግሞ ሁለተኛው ምንድነው የሚለው? ለጌታ እንደሚገባ በመኖር ውስጥ ምን አለ ሲባል በሁሉ ምን እንድታረጉት? ደስ እንድታሰኙት። ህይወት ላይ ከእግዚአብሔር ደስታ የሚበልጥ ምንም አይነት ነገር የለም። በህይወት ላይ በጣም የተሳካለት ሰው ምን አይነት ሰው መሰላችሁ? እግዚአብሔር መጨረሻ ላይ በህይወትህ ተደስቻለሁ ያለው ሰው። በቃ በአንተ ህይወት ባኗኗርህ ደስ ብሎኛል ያለው ሰው በቃ ማለት በቃ ከዚህ በላይ የለም። ከዚህ በላይ ለእግዚአብሔር ደስታ ከመኖር የበለጠ ነገር የለም። ጌታችንም እንደዛ አይደለ? ስለ ጌታ የመሰከረለት ትዝ ይላችኋል። በጥምቀት ጊዜ ምን አለ? በእርሱ ምን የሚለኝ ደስ የሚለኝ የምወደው ልጄ። ለምንድን ነው እንደዛ ያለው ጌታን? ለምንድን ነው እንደዛ ያለው? እግዚአብሔር መቼ ይመስላችኋል ደስ የሚለው? ደስ የሚለው አንድ ነገር ሲሆን ነው። ምን? ፈቃዱ ሲፈጸምለት። የእግዚአብሔር ደስታ ምን ውስጥ ነው መሰላችሁ ያለው? በቃ ፈቃዱ በመፈጸም ውስጥ የሚወደው ነገር ሲሆንለት ሲደረግለት ደስ ይለዋል። የሚጠላው ነገር ሲጠላለት ደስ ይለዋል። ፈቃዱ በመፈጸም ውስጥ ነው እግዚአብሔርን ማስደሰት ያለው። እና ጌታ ኢየሱስ ኑሮውን ካያችሁ እንዴት ነበረ? ሁል ጊዜ ማደርገው የአባቴን ፈቃድ ነው እንጂ የእኔን ፈቃድ አይደለም። የጌታ የኢየሱስ ክርስቶስ ሕይወት እንዴት ነው እግዚአብሔርን እጅግ ያስደሰተው ሲባል የእርሱን ፈቃድ ሳይሆን የማንን ፈቃድ ነበር የሚያደርገው? ስለዚህ አሁንም የምጸልየው ይህንን ጸሎት እግዚአብሔርን ደስ የሚያሰኝ ሕይወት እንድትኖሩ የራሳችሁ ፈቃድ ቦታ እስካይኖረው ድረስ የእግዚአብሔር ፈቃድ ይሞላችሁ ዘንድ ነው የምጸልየው። እንደዚህ ሲሆን ምን ይሆናል? የእግዚአብሔር ደስታ ይሆናል። ለምሳሌ አንዱን ላንሳላችሁ። የእግዚአብሔር ደስታ ለምሳሌ የእግዚአብሔር ደስታ አንድ የተገለጠበት አንድ ኃጢአተኛ ንስሐ በሚገባበት ወቅት ይላል ምን ይሆናል ይላል? በሰማይ ታላቅ ደስታ ይሆናል ይላል አይደል? ለምንድን ነው ታላቅ ደስታ የሚሆነው? ምክንያቱም የእግዚአብሔር ፈቃድ እየተፈጸመ ስለሆነ ነው። የእግዚአብሔር ፈቃድ ምንድን ነው? ሰዎች ሁሉ ክርስቶስን አምነው እንዲድኑ ነው። ለሰው ሁሉ የቀረበ ጥሪ ነው። ስለዚህ ሰዎች ከዚህ ጋር ተስማምተው ከዚህ ሐሳብ ጋር ተስማምተው ጌታን ሲያገኙ ከኃጢአታቸው ንስሐ ሲገቡ ምን ይሆናል? በሰማይ ታላቅ ደስታ። ለምን? ፈቃዱ እየተፈጸመ ስለሆነ። ስለዚህ ልክ በድነት ጊዜ እግዚአብሔር ደስ እንደሚሰኘው ሁሉ በየዕለት ኑሯችን ደግሞ የእግዚአብሔርን ፈቃድ ተሞልተን ስንኖር የማደስታ ይሆናል? የእግዚአብሔር ደስታ ይሆናል። አያጓጓም? አያጓጓም? ለእግዚአብሔር ደስታ ኖሮ ማለፍ ጌታ ይርዳን። እና ለእግዚአብሔር ደስታ እንግዲህ ምን ሆነው እንዴት ነው ሲባል በመሞላት ነው። እንሞላ ዘንድ ደግሞ ምን ማድረግ ይኖርብናል? መጸለይ ይኖርብናል። ከዛ ጳውሎስ እሺ ምንድን ነው መሞላት? እንግዲህ እግዚአብሔርን ደስ የሚያሰኝ ህይወት እንድንኖር ያደርጋል አለ። እስኪ እግዚአብሔርን ደስ የሚያሰኝ ደግሞ ለጌታ የተገባ ኑሮ ምንድናቸው መገለጫዎቹ የሚለውን 4 መገለጫዎች ይናገራል። ስለዚህ 4ቱ መገለጫዎች ስፔሻሊ አንደኛውን እናይና ሌላውን በትንሹ እናየዋለን። እና 4 መገለጫዎች ይነግረናል። እግዚአብሔር በህይወታችሁ ሲደሰት ለሱ የተገባ ኑሮ ስትኖሩ መገለጫዎቹ እነዚህ ናቸው ብሎ 4 ነገሮችን ይናገራል።
እና አሁን እነዚህ ነገሮች ስትሰሙ እንደንትን እንዳትሰሟቸው። በቃ አሁን እንደዚህ ነው እግዚአብሔር የሚደሰተው ስለዚህ በቃ እንደዛ ማድረግ አለብኝ ብለን በራሳችን ተነሳስተን እንድናደርጋቸው አይደለም። እና እንዴት ነው ሲባል እግዚአብሔር የፈቃዱን ዕውቀት በሚሞላበት ጊዜ የምንገልጠው ህይወት ነው። እግዚአብሔር የፈቃዱን ዕውቀት የእውነት በመንፈስ ቅዱስ አማካኝነት ሲገልጥልን ሲያበራልን ህይወታችንን ሲቆጣጠረው ምን ይሆናል? ይሄው ኑሯችን እንደዚህ ይሆናል። ማሳያ ነው። ስለዚህ የሆነ በቃ ይሄንን ማድረግ አለብኝ በሚል ልብ እንዳትሰሙት። እግዚአብሔር የፈቃዱን ዕውቀት ሲሞላን የምንኖረው ህይወት ነው። ልክ ቅድም እንዳልኳችሁ ክርስትና የምን ውጤት ነው? የመሞላት ውጤት ነው አይደል? የሙላት ውጤት ነው። እሺ ምንድን ነው የመጀመሪያው? ከአራቱ የመጀመሪያው እንደዚህ ይላል ቁጥር 10 ላይ። የመጀመሪያው ምንድን ነው? ለጌታ እንደሚገባ እንድትኖሩና በሁሉም ደስ እንድታሰኙት ነው ካለ በኋላ ይኸውም ይልና የመጀመሪያው በመልካም ስራ ሁሉ ፍሬ ያፈራችሁ። ስለዚህ የመጀመሪያው መገለጫ እግዚአብሔርን ደስ የሚያሰኝ ህይወት መገለጫ ምንድነው ካልን እግዚአብሔርን የሚያከብር ህይወት መገለጫው ለእግዚአብሔር የተገባ ኑሮ መገለጫው ምንድነው? በመልካም ስራ ምን ማድረግ? ፍሬ ማፍራት። ክርስትና ከእንትን አይጀምርም፣ ከስራ አይጀምርም። ምንም ጥያቄ የለውም። መዳን በስራ ነውን? በፍጹም አይደለም። መዳን በስራ አይደለም። ግን መዳን በስራ እንዳልሆነው እዚሁ ኤፌሶን ቅርብ ስለሆነ ላንብብላችሁ። ቅድምም እየተነበበ የነበረው ክፍል ስለሆነ ቁጥር 8 ኤፌሶን ምዕራፍ 2 ቁጥር 8 እንደዚህ ይላል፣ በእምነት በጸጋ ድናችኋልና። በምንድነው ዳናችሁ የሚለው? በጸጋው በእምነት ምን ብለናል? ድነናል። ስለዚህ መዳን ከኛ የምናመጣው አይደለም። ምንድነው? ይልቁኑ ይህም ይልና የእግዚአብሔር ስጦታ እንጂ ከእናንተ አይደለም። ከዛ ምን ይላል? ማንም እንዳይመካ በምን አይደለም? በስራ አይደለም። መዳን በስራ የሚሆን በስራ የሚፈጸም አይደለም አይደል? መዳን በስራ አይደለም። ከዛ ግን በዛው ቀጥሎ ማለት ነው አንድ ቁጥር ቀጥሎ ምን ይላል? ምክንያቱም ይልና እግዚአብሔር አስቀድሞ ያዘጋጀልን መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ስራዎች ነን። እውነት ነው። በስራ አላዳነንም። በምንድን ነው ያዳነን? በእምነት በጸጋ። ከዛ ግን ለምንድን ነው ደግሞ ያዳነን ይላል? ምክንያቱ ግን ያዳነበት ምክንያት ግን ምንድን ነው? አስቀድሞ ያዘጋጀልን ምን አለ? መልካም ስራ አለ። እሱን እንድንሰራ ነው ያዳነን። በስራ አላዳነንም። ግን ለምን አዳነን? ለስራ ግን አዳነን። ለመልካም ስራ ግን አዳነን። ቀይሮ ማድረግ የምንችልበትን አቅም ሰጥቶ ሊያስኖረን ማለት ነው እግዚአብሔር። ስለዚህ በስራ አልዳንም፣ ግን ለምን ድነናል? ለስራ ግን ድነናል። ስለዚህ እዚች ጋር መልካም ስራ የሚለው ካልተረዳ ነው ትንሽ ቬግ እንዳይሆንብን፣ ይሄ ደብዘዝ እንዳይልብን ምን ማለት ነው መልካም ስራ? መልካም ስራ መጽሐፍ ቅዱስ በማጠናበት ወቅት 5 ነገሮችን አግኝቻለሁ። ባጭሩ ልንገራችሁ። መልካም ስራ መጽሐፍ ቅዱሳችን ውስጥ የተጠቀሰበት ማለት ነው። የመጀመሪያው መልካም ስራ ምንድነው ካለ ቲቶ ላይ የምናገኘው ነው። ላንብብላችሁ። ቲቶ ምዕራፍ 2 እንደዚህ ይላል ቁጥር 14 ላይ እርሱም ይልና ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥቷል። ከምንድን ነው የሚቤዠን አለ? ከክፋት ሊቤዠን ነው። እሺ ከክፋት ከተቤዠን በኋላ ምን ለማድረግ የሚቀናውን ነው የሚለው? መልካም ለማድረግ የሚቀናው። ምንድነው መልካም ማድረግ? በዚህ ኮንቴክስት ከፍ ብለን ማንበብ ነው። ድነት የሚገኝበት የእግዚአብሔር ጸጋ ተገልጧል ይልና ለሰዎች ሁሉ ተገልጧል። ከዛ ይሄን ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ህይወት እንድንኖር ምን ያደርገናል? ያስተምረናል። ስለዚህ መልካም ስራ በዚህ ኮንቴክስት ምንድነው ማለት ነው? መልካም ማድረግ በጽድቅ ህይወት መመላለስ ማለት ነው። ክፋትን አይ ብሎ በምን መመላለስ ማለት ነው? በጽድቅ ህይወት መመላለስ፣ በቅድስና መመላለስ ማለት ነው። ስለዚህ መልካም ስራ መጽሐፍ ቅዱሳችን ውስጥ አንድ የተገለጠበት መንገድ ምንድነው ሲባል የጽድቅ ህይወት ነው። የእግዚአብሔር የፈቃዱን ዕውቀት የሞላው ሰው መገለጫው ምንድነው ሲባል የሚኖረው በምንድን ነው? በጽድቅ ነው። ከክፋት ርቆ ልክ አሁን ለምሳሌ ይህንኑ ነው የሚያብራራው ቆላሲስም ላይ ኤፌሶንም ላይ እና ለምሳሌ ውሸት ዓለም የሚታወቅበት ምንድን ነው? ክፋት ነው። የእግዚአብሔርን ፈቃድ የተሞላ ሰው ግን ውሸትን ይተውና ምን ያደርጋል? በእውነት
ይመላለሳል። ልክ እንደዛ ማለት ነው። የፈቃዱን እውቀት በመሞላት ውስጥ የምናገኘው የጽድቅ ህይወት ነው ማለት ነው። ትክክለኛ አኗኗር ነው። የመጀመሪያው መልካም ስራ እንደዛ ነው። ከዛ ሁለተኛው ጌታችን ማቴዎስ 5 ላይ የሚናገረው መልካም ስራ ነው። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያከብሩ ዘንድ ምን ያድርግ ይላል? ብርሃናችሁ በሰዎች ሁሉ ፊት ምን ይበል? ይብራ። እናንተ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ ይለናል። እሱ ጋር ያ መልካም ስራስ ምንድነው? ኮንቴክስቱ ካለ ያ መልካም ስራ ምን እንደሆነ ታውቃላችሁ? ወንጌል ነው። ለዓለም ብርሃን የምንሆንበት መንገድ ምንድነው ሲባል ወንጌል ነው። በወንጌል አማካኝነት ነው ለዓለም ብርሃን የምንሆነው፣ ለምድር ጨው የምንሆነው። ስለዚህ ወንጌልን ለሌሎች ሰው መመስከር መጽሐፍ ቅዱሳችን እንደምን ይገልጽልናል? እንደ መልካም ስራ ይገልጽልናል። ለዚህ አንድ ምሳሌ የጌታችንን ታሪክ ልንገራችሁ። ጌታችን ትዝ ይላችኋል፣ ከአንዲት ሳምራዊት ሴት ጋር ሲነጋገር ትዝ ይላችኋል አይደል? ከዛ ደቀ መዛሙርቱ መጡና ምን አቀረቡለት? ምግብ አቀረቡለት አይደል? ከዛ እሱ ምን አላቸው? አይ እኔ ምን አለኝ? የምበላው ምግብ አለኝ። ምንድን ነበረ ያ የሚበላው ምግብ? ጌታችን የአባቴን ፈቃድ የላከኝን ፈቃድ ምን ማለት ማድረግ። ስለዚህ ጌታ ኢየሱስ የማንን ፈቃድ ተረድቶ ነበር ማለት ነው? የእግዚአብሔርን ፈቃድ አይደል? ከዛ ያንን ፈቃድ ምን እያደረገው ነው? እየኖረው ነው። በምን? ለዛች ሳምራዊት ሴት ምንም በማድረግ ወንጌልን በመናገር እኔ መሲህ ነኝ ብሎ ስለራሱ በመናገር ልክ እንደዛው ማለት ነው። እግዚአብሔር የፈቃዱን እውቀት በሚሞላን ጊዜ በቤተሰባችን ይሆናል፣ በስራ ቦታ ይሆናል፣ በቃልም ሆነ በኑሮ ምን ማድረግ እንጀምራለን? ወንጌልን ሼር ማድረግ እንጀምራለን። ይሄ እግዚአብሔር ምን ያደርገዋል? ደስ ያሰኘዋል። ሁለተኛው ምንድነው? ወንጌል ለሌሎች ሰዎች ሼር ማድረግ። ሶስተኛው ቅድም የኤፌሶን መልእክት ላይ ያነበብነው አለ አይደለ? መልካሙን ስራ እንድንሰራ አስቀድሞ ፈጠረን። የዛን ኮንቴክስት ደግሞ ስናይ እግዚአብሔር መልካም ስራ ብሎ እዛ ጋር ጳውሎስ ሪፈር እያደረገ ያለው ምንድነው? ተፈጠረን ይልና አንድ አዲስ ሰውን ፈጠረ ይልና ከዛስ ሕያዋን ሕንፃ ለመሆን እርስ በርሳችን እንሰራለን ይላል። የምንሰራው ደግሞ እንዴት ነው? ለእያንዳንዳችን ምን ሰጥቶናል? ጸጋ ሰጥቶናል። እና እኛ ውስጥ ባለው ጸጋ ሌሎችን ምን እናደርጋለን? እናንጻለን። በዛው ያንን ማድረጋችንን እንደምን ይገልጸዋል? እንደ መልካም ስራ። መልካም ስራ ሌላ መጽሐፍ ቅዱሳችን ላይ የተገለጠው እንዴት ነው ሲባል በአገልግሎት ነው፣ በማገልገል። ይኸውላችሁ ሰው የጌታን ፈቃድ ሲሞላ ምን ያስተውላል ከተባለ እግዚአብሔር ለሱ የሰጠው ጸጋ እንደምታውቁት ከ20 ምናምን በላይ ምን አለ? ጸጋ ስጦታዎች አሉ አይደለ? ለአንዳንዱ መዘመር አለው፣ ለአንዳንዱ መስባክ አለው፣ ለአንዳንዱ ማስተማር አለው፣ መምራት አለው፣ ማስተዳደር አለው፣ መተንበይ አለው። በጣም ብዙ አይነት ምን አሉ? ስጦታዎች አሉ፣ የጸጋ ስጦታዎች አሉ። ያንን ይረዳል፣ መረዳት ያልነው ቅድም። ከዛስ ያንን ተጠቅሞ ቅዱሳንን እንዲያንጽ ደግሞ ምን ያገኛል? ጥበብን ያገኛል። ስለዚህ ሰው የእግዚአብሔርን የፈቃድ እውቀት ሲሞላ ያለውን የተሰጠውን ጸጋ አንደርስታንድ ያደርጋል። ከዛ ያንን ጸጋ ተጠቅሞ ደግሞ ማንን ያንጻል? ቤተክርስቲያንን ያንጻል። ይሄ እግዚአብሔርን ምን ያደርገዋል? አሁንም ደስ ያሰኘዋል። የእግዚአብሔር ደስታ ይሆናል በመልካም ስራ ፍሬ ስናፈራ። ይሄንን ነው እና አሁን ይሄ አገልግሎት ሲባል በጣም ትልቅ ነገር ምናምን መድረክ ምናምን አይመጣላችሁም አይደል? በሳምንት አንዴ ምናምን አይደለም የምናገለግለው፣ ሁሌ ነው ለማገልገል የተጠራ ነው። ስለዚህ በጓዳችን በቤታችን እና እግዚአብሔር ስለ አገልግሎት ያለውን እንትን እንድትረዱት ጌታ ኢየሱስ ምዕራፍ 10 ማቴዎስ ላይ ሲናገር ምን አለ? ለደቀ መዝሙሬ አለ፣ ለታናሹ ደቀ መዝሙር ምን የሚሰጠው አለ? አንድ ብርጭቆ ውሃ የሚሰጠው የዚህን ዋጋ አያጣም። አይገርማችሁ? ኖቲስ አታረጉትም አይደል? ኖቲስ አናረገውም። ለምሳሌ አሁን ዛሬ ማን አገለገለ ብል ከሌ እንደዚህ ያደረገ ከሌ ነው የምትሉ። ከዛ ይሄን አንድ ምስኪን የሆነ ውሃ ያመጣ ሰው ታስታውሳላችሁ? ጌታ ግን ምን አለ? እቆጥረዋለሁ አለ። እና ስለዚህ በደንብ እንዲቆጠርለት ተጠጣና ስለዚህ በጣም ትንሽ የሚመስሉን የፍቅር መገለጫ በፍቅር የምናደርገው ማገልገል እግዚአብሔር ምን ያደርገዋል? ደስ ያሰኘዋል። ሶስተኛው መልካም ስራ እሱ ነው። አራተኛው የሚገርማችሁ ይህንን ላንብብላችሁ። ተሰሎንቄ ላይ ያለ ነው። ሁለተኛ ተሰሎንቄ ምዕራፍ 3 ላይ እንደዚህ ይላል። ቁጥር 12 እንደዚህ ያሉ ሰዎችን ይላል። እሺ ቆይ ከቁጥር 11 ልጀምር። እንደዚህ ይላል። ከእናንተ አንዳንዶች ስራ ፈቶች እንደሆኑ ሰምተናል። እነርሱም ያለ ስራ እየዞሩ በሰው ጉዳይ ጣልቃ የሚገቡ ናቸው ይልና እንደዚህ ያሉ ሰዎች ተግተው ስራቸውን እንዲሰሩና
እንጀራቸውን እንዲበሉ በጌታ በኢየሱስ ስም እናዛቸዋለን፣ እንመክራቸዋለን። እናንተ ግን ወንድሞች ሆይ መልካም ስራን ከመስራት ምን አትበሉ፣ አትታክቱ ይላል። እዚህ ጋር መልካም ስራ የሚለው ምንድነው? በገዛ እጅ የሚሰራ ስራ እና እንደው ምንድነው የሚለው? ይሄ ምንድነው የገሰጸው? አጋንንት ነው የሚመስለው አይደል? አጋንንት አይደለም። ምንድነው የተገሰጸው? ስራ ፈታ በጌታ በኢየሱስ ስም ብሎ ነው የገሰጸው። እናዛቸዋለን። ምን አርጉ? ተግታችሁ በእጃችሁ ምን አርጉ? ስሩ። ወንድሞቼ መልካም ስራን ከመስራት አትታክቱ። ስራ ነው። አንደኛው ሌላ መልካም ስራ ምን መሰላችሁ? በእጃችን የምንሰራው ስራ፣ ይሄ ሰኞ ገብተን ምናምን የምንሰራው ስራ ማለት ነው። እና እዚህ ጋር ስራ አጦች አይደል? ስራ ምኖች ፈቶች አይደል? ማለት ለመስራት የማይፈልግ ቦዘኔ ማለት ነው። እንደዛ ለሆኑት በጌታ በኢየሱስ ስም እናዛቸዋለን። ተግተው መስራት አለባቸው። እሱን እንደምን ይለዋል? መልካም ስራ ነው። ስለዚህ አስተማሪው ሲያስተምር፣ ተማሪው ሲማር፣ ጥበቃው እንደሚሆነው ሲጠብቅ አይደል? ከዛ ቤት የምታስተካክል ሰው ስታስተካክል፣ የቤት እመቤት ቤቷን በትክክል ስትመራ፣ በቃ ሐኪሙም ሲያክም የሆነ በየሆነው ነገር በየዘርፋችን ተቀጥረንም የራሳችንን በትጋት እሱን ስናደርግ መጽሐፍ ቅዱስ ምን ይለዋል? እና እግዚአብሔር በዚያ ደስ ይለዋል። አይገርም? ቤት ኩክ ስታረጉ ምናምን እግዚአብሔር ቢዝነሱ አይመስልማ። ግን እናት ቤት ገብታ ታማኝ ሆና እንደዛ ስታዘጋጅ እግዚአብሔር ከላይ ምን ይለዋል? ደስ ይለዋል። ለምን? መልካም ስራ ነው፣ በትጋት ስናረገው። አራተኛው መልካም ስራ ኖርማል በእጃችን የምንሰራውን ስራ ነው። አምስተኛውና የመጨረሻው ገላትያ ላይ እያየን ስለነበረ ገላትያ ላይ ይናገራል አይደል? ምን ይላል? እድሉ ካለን ይላል ለእምነት ለሰዎች ሁሉ በተለይም ደግሞ ለእምነት ቤተሰቦች ምን ማድረግ ይላል? መልካምን ማድረግ ከማድረግ አንታክት ይላል፣ አንታው ይላል። ስለዚህ መልካምን ማድረግ የሚለው በዛ ኮንቴክስት ምንድነው ሲባል ካለን ነገር ላይ ምን ማድረግን ማካፈል ደግሞ እንደምን ይለዋል? እንደ መልካም ስራ። ስለዚህ ጌታ በመልካም ስራ ፍሬ ስናፈራ ምን ይለዋል? ደስ ይለዋል። እሺ ሌላ ስለዚህ 5 ነገሮችን አየን ማለት ነው አይደለ? በመልካም ስራ ውስጥ ምን አየን? የጽድቅ ህይወት ስንኖር ጌታ ደስ ይሰኛል። ከዛስ ወንጌልን ለሌሎች ስናካፍል ጌታ ደስ ይሰኛል። ከዛስ በአገልግሎት ቤተክርስቲያንን ስንጠቀም ጌታ ምን ይሆናል? ደስ ይሰኛል። ኖርማል ስራችንን ተቀጥረን በሲሪየስ ተክተን ስንሰራ ጌታ ደስ ይሰኛል። ሌላው ደግሞ ካገኘነው ነገር ላይ ለተቸገሩ ስናካፍል፣ ለአገልጋዮች ስናካፍል ጌታ ምን ይለዋል? ደስ ይለዋል። ይሄ የእግዚአብሔርን ፈቃድ የመሞላት ውጤት ነው። ከዛ 2ኛ፣ 3ኛ፣ 4ኛ ነገሮች ምንድናቸው? ሌላ የሚናገረው ነገር ቆላሴስ እዛው ስንመለስ ሁለተኛ የሚያነሳው ነገር እሺ እግዚአብሔርን ደስ የሚያሰኘው መገለጫው ምንድነው? ሁለተኛው እግዚአብሔርን በማወቅ እያደጋችሁ። የመጀመሪያው መልካም ስራ በማፍራት መልካም ስራ በመስራት ፍሬ እያፈራችሁ፣ ሁለተኛው እግዚአብሔርን በማወቅ እያደጋችሁ። ክርስትና ለምን የተደረገ ጥሪ መሰላችሁ? እግዚአብሔርን ለማወቅ የተደረገ ጥሪ ነው። ስለዚህ እግዚአብሔርን ፈቃዱን ባወቅን መጠን የእግዚአብሔር የሚወደውን የሚጠላውን ባወቅን መጠን ማንን እናውቀዋለን? እግዚአብሔርን ራሱን እናውቃለን አይደል? ኃጢአትን ይጠላል። ስለዚህ እሱ ምን ማለት ነው? ቅዱስ ነው ማለት ነው። ስለ እግዚአብሔር ያለን መረዳትና እውቀት ምን እያለ ይጨምራል? እያደገ። እግዚአብሔርን እንድታውቁት ሳይሆን ኦልሬዲ አውቃችሁታል፣ እንደ አባት አውቃችሁታል፣ ተዋውቃችኋል። ድሮ እግዚአብሔርን አታውቁ ነበር፣ አሁን ግን በእግዚአብሔር ታውቃችኋል እና እናንተም እግዚአብሔርን አውቃችኋል። ግን ምን እንድትሆኑ? በዛ እውቀት ምን እንድታድጉ። ሌላኛው መገለጫ እሱ ነው። ከዛ 3ኛው ምንድነው ሲባል ታላቅ ጽናትና ትዕግስት ይኖራችሁ ዘንድ እንደ ክብሩ ጉልበቱ መጠን በኃይል ሁሉ እየበረታችሁ። እና ክርስትና እግዚአብሔር ጠርቶናል ስላለን ቀላል ህይወት አይደለም። ምን አለው ሲባል ቻሌንጅ አለው፣ መከራ አለው እና እየተባለ እንደነበረው በጣም ብዙ ተግዳሮት አለ። እና ያንን ተግዳሮቱ ከሁለት አይነት ነው። አንደኛ ከክፉ ኃይላት የሚደረግ ተግዳሮት አለ። ስለዚህ ያንን ተግዳሮት ለመቋቋም ምን ያስፈልጋል? ኃይል ያስፈልጋል። ይሄ የሚያድን እግዚአብሔር ምን የፈቃዱን እውቀት በመሙላት ውስጥ ምንድነው የሚያደርገው? ኃይል ነው የሚሰጠን። ኃይል ይሰጠናል። ምን እንድንሆን? ጸንተን እንድንቆም። ቅድም እየጸለይንበት የነበረው ትዝ ይላችኋል አይደል? ይሄንን ወቅ ንጉሥ ሆይ ላቆምከው ምስል አንሰግድም። ለምን? የእግዚአብሔር ፈቃድ ምንድን ነው? እግዚአብሔር አምላክህን ብቻ አምልክ፣ ለሱም ብቻ ስገድ ነው። በቃ የእግዚአብሔር ፈቃድ ይሄ ነው። አንተ ስላመጣኸው እኛ
ጸንተን መቆም ይፈልጋል አይደል? እንደዚህ አይነት ተግዳሮት በሚመጣበት ጊዜ። ስለዚህ ታላቅ ጽናትን እንድታገኙ ምን መደረግ አለባችሁ ማለት ነው? የፈቃዱን ዕውቀት መሞላት አለባችሁ። የፈቃዱን ዕውቀት ስትሞሉ አት ሴም ታይም ምን እየተሞላችሁ ነው? ኃይል እየተሞላችሁ ነው። ከዛ ደግሞ ይሄ ከውጭ ለሚመጣ ተግዳሮት ነው። ሌላ ደግሞ በመከራ ውስጥ ደግሞ እናልፋለን። አንዳንዴ እንታመማለን፣ አንዳንዴ ግራ በሚያጋባ ሁኔታ ውስጥ እናልፋለን። እግዚአብሔር ይፈቅደዋል በዛ ውስጥ እንድናልፍ። ለምንድን ነው ይፈቅደው ከተባለ ስለሚሰራን ነው። እኛን ግን እንዲሰራን ምን ያስፈልጋል? ትዕግስት ያስፈልጋል። ስለዚህ ታላቅ ጽናትና ምን ይኖራችሁ ዘንድ? ታላቅ ትዕግስት ይኖራችሁ ዘንድ በእግዚአብሔር ኃይል እየበረታችሁ ደግሞ ትኖራላችሁ። ሶስተኛው መገለጫ ይሄ ነው። የመጨረሻው መገለጫ ደስ እየተሰኛችሁ በቅዱሳን ርስት ተካፋይ ለመሆን ያበቃንን አብን እንድታመሰግኑ ነው ይላል። የመጨረሻው ጥሪ ምንድነው ከተባለ ቅድም ስንዘምር እንደነበረው ማለት ነው። በከፍታ በጽቅታ በምን በሁሉ ጊዜ ምን እንድንሆን ደስ እያለን ማንን እንድናመሰግን? እግዚአብሔርን እንድናመሰግን። ከዛ ሁለት ነገሮች ነው የሚያነሳለን። አንደኛው ምንድን ነው? የሚያደርግልን ነገር አለ። ምን አዘጋጅቶልናል? ርስት አዘጋጅቶልናል። እርሱ ባለበት በቃ ይሄ አይ ቲንክ አዲስ አበባ ስለሆነ በደንብ ይገባናል። ቤት እስቲ እንትን ተሰጣችሁ ቢባል አቤት አሜንታው በሰማይ ነው እና እግዚአብሔር ራሱ ባለበት ተካፋይ ያደረገ ርስት ሰጣችሁ። እግዚአብሔር ራሱ ባለበት እና ርስት አላችሁ። ይሄንን ታውቃላችሁ። የፈቃዱን ዕውቀት ስታውቁ ከዛስ ምን ትሆናላችሁ? ይሄንን ላደረገ አምላክ ታመሰግናላችሁ፣ ምስጋና ይሞላችኋል። አንደኛ ወደፊት ለሚያደርገው ነው። ከዛ ደግሞ አሁን ራሱ ደግሞ ያደረገላችሁ ነገር አለ ነው የሚለው። እርሱ ይልና ከጨለማ አገዛዝ ታደገን፣ ወደሚወደው ወደ ልጁ መንግስት አሻገረን። ያረገልን ነገርም አለ፣ ወደፊትም ያረገልን ብቻ ሳይሆን ማለት ነው። ያረገልን ነገር አለ። ምን? የጨለማ አገዛዝ ነበረ። ከዛ ከጨለማ አገዛዝ ምን አደረገን? ታደገን። ይሄ በክርስቲያን ቤት ውስጥ ላደገ ብዙ ኤክስፒሪየንስ ላያረገው ይችላል። ግን የምር ይሄ የክፉ ኃይል ገዝቶ ኮንትሮል አድርጎ ለቆየበት ሰው በደንብ ይገባዋል። ከዛ ከሚጠላንና በክፉ ሁኔታ ከሚገዛን ከዛ ምን አረገን? በክንዱ በበረታ ክንዱ ምን አረገን? ነፃ አወጣን፣ አዳንን። ከዛስ አሁን ወደ ፍቅር ልጁ መንግስት እረኛችን ብለን ወደምንዘምርለት ያ መልካሙ እረኛ ያለው ወደ እሷ መጣንና ቴንደርሊ ወደሚመራን ጌታ መጣን። ስለዚህ የማይቋረጥ በደስታ የሆነ ምስጋናን እያቀረባችሁ እንድትኖሩ ነው። ይሄ እግዚአብሔር ምን ያሰኘዋል? ደስ ያሰኘዋል። ዛሬ ምንድን ነው ያየነው? ስንጠቀልለው ዛሬ ምንድን ነው ያየነው? ልክ እንደ እንትን ማለት ነው። ገበያ ሄዱና እንትኑንም ማሚ አሁን ገበያ ስትሄድ ካሮቱን ከሆነ ቦታ የሆነ ነገሩ ከዛ ግን ሁሉም በምን ይሄዳል? በዘንቢል አይደል? እና በዘንቢል ይዘነው እንድንሄድ ዛሬ ያየነው እንጠቅልለው እና ምንድን ነው ያየነው? ዛሬ ያየነው ጸሎት ነው። ጸሎት ነው ያየነው። ለምን የሚደረግ ጸሎት? ለፍሬያማ ሰዎች የሚደረግ ጸሎት። ወንጌልን በሰማይ ያለውን ተስፋ ተረድተው ወንጌልን አምነው በእነሱ ህይወት ምን ማድረግ የጀመረ ፍሬ ማፍራት ለጀመረላቸው ሰዎች የሚደረግ ጸሎት። ምንድነው ጸሎቱ? ኧረ እግዚአብሔር ይሙላቸው። ምኑን ይሙላቸው? በሰማይ ያለ ያ ተስፋን ያዘጋጀላቸው አምላክ ደግሞ የሚወደው ፈቃድ አለው። እሱን ማወቅ ይሆንላቸው፣ እሱ መረዳት ይሆንላቸው የሚል ጸሎት ነው። እሺ መች ነው የሚጸልየው? ሁል ጊዜ ነው የምንጸልየው ብለናል። ታዲያ ይሄንን ማወቃቸው ይሄንን መረዳታቸው ምን ያደርጋቸዋል? ለጌታቸው የተገባ ህይወት እንዲኖሩ ያደርጋቸዋል። ደግሞ ጌታቸውን ደስ የሚያሰኝ ህይወት እንዲኖሩ ያደርጋቸዋል። በምን ይገለጣል? 4 መገለጫዎች። አንደኛው በመልካም ስራ ፍሬ ማፍራት ይጀምራሉ። ከዛ መልካም ስራ ላይ ምን አየን? በጽድቅ ህይወት መኖርን፣ ወንጌልን ማካፈል፣ በአገልግሎት በኩልን፣ ከዛስ ኖርማል ስራን መስራት፣ ከዛ ካገኘነው ነገር ማካፈል። በእነዚህ ሁሉ እግዚአብሔርን ደስ ያሰኙታል። ከዛ ደግሞ እግዚአብሔርን በማወቅ ራሱን በማወቅ ከሱ ጋር ባለ ኢንቲሜሲ ምን ያደርጋሉ? ያድጋሉ። ሶስተኛ በሚገጥማቸው ቻሌንጅ በሚገጥማቸው መከራ ሁሉ ውስጥ ምን ያደርጋሉ? በጣም ጽናት አላቸው። አደሴም ታይም ደግሞ በሚያልፉበት መከራ ምን አላቸው? ትዕግስት አላቸው። ለምን? በኃይሉ ሁሉ እየበረቱ ስለሆነ። ከዛስ በመጨረሻ ደግሞ ምንድነው መገለጫቸዋለን? በደስታ እግዚአብሔርን ያመሰግናሉ። ለምን? ተስፋ አዘጋጅቶላቸዋል። ደግሞ ከጨለማ አገዛዝ ታድጎ ወደ ልጁ የፍቅር መንግስት አፍልሷቸዋልና ማለት ነው። እግዚአብሔር ይመስገን።
አንድ ነገርን ላስብላችሁ ነው የጻፍኩት። ይህንን ሐሳብ ልክ ስጠቀልለው ልክ እንደ እምነት መግለጫችን ነው እንድንለው ጠይቃችኋለሁ በማስተዋል። እኔ ተስፋ ያለኝ ሰው ነኝ፣ በሰማይ ተዘጋጅቶ የተቀመጠ የተባረከ ተስፋ። ይህንን ላዘጋጀልኝ ጌታ የሚገባውንና ደስ የሚያሰኘውን ሕይወት እኖራለሁ። በመልካም ሥራ ፍሬ እያፈራሁ እግዚአብሔርን በማወቅ እያደግኩኝ ታላቅ ጽናትና ትዕግስት ይኖረኝ ዘንድ በኃይል ሁሉ እየበረታሁ ይህን ሁሉ ላደረገልኝ ጌታ በደስታ ምስጋናን እያቀረብኩ እኖራለሁ። ይህ እንዲሆን ለእኔም ሆነ ለሌሎች ቅዱሳን እግዚአብሔር የፈቃዱን ዕውቀት በመንፈሳዊ መረዳትና ጥበብ ይሞላን ዘንድ ሁል ጊዜ ጸልያለሁ። አሜን። እንጸልያለን። ሃሌሉያ። እንጸልያለን። እግዚአብሔር ልጆቻችንን በፈቃዱ ዕውቀት እንዲሞላ፣ ወጣቶቻችንን በፈቃዱ ዕውቀት እንዲሞላ፣ አባትና እናቶቻችንን በቃ ሽምግልናቸው የለመለመ እንዲሆን በፈቃዱ ዕውቀት እንዲሞላ፣ አገልጋዮቻችንን በፈቃዱ ዕውቀት እንዲሞላ፣ መሪዎቻችንን በፈቃዱ ዕውቀት እንዲሞላ። ሃሌሉያ። እህትና ወንድሞቻችንን እግዚአብሔር የፈቃዱን ዕውቀት ይሙላ። ሃሌሉያ። ይህንን እየጸለይን ምናልባት እኔ ይህንን ተስፋ አልሰማሁም እና ይህንን ጌታ መቀበል እፈልጋለሁ፣ ይህንን ተስፋ የኔ ማድረግ እፈልጋለሁ የሚል ሰው ካለ እጁን ያሳየኝ። ይህን ተስፋ አልተቀበልኩም፣ ይህን ተስፋ መቀበል እፈልጋለሁ የሚል ሰው ካለ እጁን ያሳየኝ። ከዚህ ጌታ ጋር መታወቅ እፈልጋለሁ፣ ይህንን ኑሮ መጀመር እፈልጋለሁ የሚል ሰው ካለ ይሄ የሰማይ ተስፋ የኔም ተስፋ እንዲሆን እፈልጋለሁ፣ ጌታ ኢየሱስ ክርስቶስን መቀበል እፈልጋለሁ የሚል ሰው ካለ ሃሌሉያ። በላይ ያለው ፈቃድህ በምድር በኔ እንዲሆን ይኸው ራሴን አምጥቻለሁ፣ ላንተ እንዲሆን ሰጥቻለሁ። በላይ ያለው ፈቃድህ በምድር በኛ እንዲሆን ይኸው ራሴን አምጥቻለሁ፣ ላንተ እንዲሆን ሰጥቻለሁ። የክብር መገለጫ ዕቃ የወደድከውን ማድረጊያ የክብር መገለጫ ዕቃ የወደድከውን ማድረጊያ ባንተ መኖር ያሰብከውን መኖር ኑሮህን መኖር መርጫለሁ። ብኖር ላንተ ብሞትም ላንተ ከፈቃድ ስር ይሁን መቃብሬ፣ ከዚህ ሌላ ሕይወት አይታየኝም እኔ ከፈቃድ ስር
ይሁን መቃብሬ ከዚህ ሌላ ሕይወት አይታየኝም እኔ ደስ የሚልህን ስጦታ በእጄ ያለኝን ጌታ ራሴን ላድርግ መስዋዕት ከሁሉ በላይ የምሰጥ ደስ የሚልህን ስጦታ በእጄ ያለኝን ጌታ ራሴን ላድርግ መስዋዕት ከሁሉ በላይ የምሰጥ ኑሮህን ጨርሰ በኔ ኑር ካሰብከው የሚቀርህ አይኑር ኑሮህን ጨርሰ በኔ ኑር ካሰብከው የሚቀርህ አይኑር አንተ በኖር ያሰብከውን መኖር ኑሮህን መኖር መርጫለሁ ብኖር ላንተ ብሞትም ላንተ ከፈቃድ ስር ይሁን መቃብሬ ከዚህ ሌላ ሕይወት አይታየኝም እኔ ከፈቃድ ስር ይሁን መቃብሬ ከዚህ ሌላ ሕይወት አይታየኝም ለኔ። ከመጋቢ መርኩ ጋር ጸልየን እንጨርሳለን። ቆመን ተነስተን ቆመን እንጸልይ። ሃሌሉያ። እግዚአብሔር ተናግሮናል። አሜን። የፈቃዱን እውቀት እንድናውቅ እንድንሞላ እግዚአብሔርን ደስ የሚያሰኝ ሕይወት እንድንኖር ጌታ ተናግሮናል። እግዚአብሔር ይመስገን። አሜን። እግዚአብሔር በእውነት ያገለገለንን ዶክተር ጸጋን አብዝቶ ይባርከው ጌታ እሱን ደግሞ ስለሰጠን። አሜን። እግዚአብሔር ይባርክ በሉት። እግዚአብሔር ይባርክ፣ እግዚአብሔር ይባርክ፣ እግዚአብሔር ይባርክ። እግዚአብሔር ለቤተ ክርስቲያን ሰዎችን ይሰጣል። እግዚአብሔር ይመስገን። ብዙ የተሰጡን ወገኖች ስላሉ በዚህ ጌታን እናመሰግናለን። እንጸልይ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ሁሉ በሰማይ በምድር ላንተ ይሁን። ስምህ ይባረክ፣ ስምህ ይባረክ። እግዚአብሔር ሆይ በዚህ ጠዋት ደግሞ ምን ማድረግ እንዳለብን እንዴት መኖር እንዳለብን እግዚአብሔር ሆይ ስለመከርከን በኢየሱስ ስም እናመሰግንሃለን። አንተ ድንቅ መካር ጌታ ስምህ ይባረክ። በእውነት ጌታ ሆይ ይህ ቃል በኢየሱስ ክርስቶስ ስም በእውነት በውስጣችን እረፍት እንዲነሳን በኢየሱስ ስም እጸልያለሁ። ወደ አንተ ዕለት ዕለት የምንጠጋበት እግዚአብሔር ሆይ የምንሞላበት የምንጸልይበት ጸሎትን ጌታ ሆይ ሥራ የምናደርግበት አቅም እንዲጨመርልን በኢየሱስ ስም እጸልያለሁ። አቤቱ ጌታ ሆይ እኔንና ወገኖቼን እግዚአብሔር ሆይ የዚህን አገልጋዮችን ሁሉ በዚህ መንፈስ በኢየሱስ ስም እንድትነካን እኔ እጸልያለሁ። ጸጋ ይጨመርልን፣ አቅም ይጨመርልን። ዕለት ዕለት ወደ አንተ መቅረብ መገስገስ ይሁንልን። ጌታ ሆይ አቅም ጨምርልን በኢየሱስ ስም። ከድካም አውጣን፣ ከስንፍና አውጣን፣
ከዳተኝነት ከቸልተኝነት የሚያወጣ ያንተ የመንፈስ ቅዱስ ኃይል በኢየሱስ ስም ይለቀቅልን። ይህ ጸጋ ይለቀቅ በኢየሱስ ስም። ስቀኛችንን እናንሳ። ሃሌሉያ ሃሌሉያ። እግዚአብሔር የዘላለም አምላክ ሙላን ጌታ ሆይ፣ ሙላን ጌታ ሆይ፣ መመላት ይሆንልን ጌታ ሆይ፣ መመላት ይሆንልን። በጸጋ በመንፈስህ በኃይል መመላት ይሆንልን። በፍቅር መመላት ይሆንልን። በትህትና መመላት ይሆንልን ጌታ ሆይ እናመሰግንሃለን። ክብር ሁሉ በሰማይ በምድር ላንተ ይሁን። ተመስገን ጌታ ሆይ ተመስገን። በእውነት የምንረሳ እንዳንሆን በኢየሱስ ስም እርዳን ጌታ ሆይ። እናሰላስለው ቃልህን ጌታ ሆይ፣ ቃልህን እናሰላስለው። በእውነት ጌታ ሆይ ባሪያ ቃልህ ትዝታዬ ነው እንዳለ እግዚአብሔር ቅዱስ አባት የሰማነው እውነት ትዝታችን ይሁን። እናመሰግንሃለን። ከፍ በልልን። በዚህ ስፍራ ያገለገሉንን ሁሉ አብዝተህ ባርክ። ጸጋ ይዛላችሁ። በሁሉ ተባረክ። በኢየሱስ ክርስቶስ ስም ቀኛችንን እንዳነሳን እግዚአብሔር ይባርካችሁ። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ሁል ጊዜ ከናንተ ጋር ይሁን። ይህንን በአብ በወልድ በመንፈስ ቅዱስ አንድ አምላክ በጌታ ሰላም ሂዱ። ተባረኩ። Thank you.